የናቹራል ጋዝን በሚመለከት አመርቂ ውጤት በመገኘቱ እና ከምስራቅ ኢትዮጵያ የሚወጣው ነዳጅ በቀጥታ በሚዘረጋው የፓይፕላይን ወደ ጅቡቲ ሄዶ ለኤክስፖርት እንዲቀርብ ሲመጣ ማስተዋል ይሳናል። ማስተዋል ሲሳነው ሊወጋ ሲመጣ ያንተ ጥንካሬ ወደ ድክመትህ ወደ ጥንካሬ ይቀየራል። ይህንን ፕሪንሲፕል መንሱር ላይ በትክክል የሰራው ነካካው፣ ደጋግሜ ነካካው ጂል ስለሆነ ማለት ነው። በመጀመሪያው ዓመት ብቻ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ሊያስገኝ እንደሚችል ይገመታል። አሁን የተገኘውና ፓይፕላይኑ እንዲዘረጋ የተወሰነው የጋዝ ክምችት አጠቃላይ ካለን የጋዝ ክምችት በጣም ጥቂቱ ነው። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች፣ በተለይ ደግሞ ሙዚቀኛ ሆነ ወይ ድምፃዊ ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በወቅታዊ ጉዳይ ተመለስኩኝ። በተለይ ደግሞ ሳሚን ዳንያን ዘፋኙ ሳሚ ዳን የተናገረው ነገር አነጋጋሪ ይሆናል። በተለይ ከኦርቶዶክስ እየወጡ ኦርቶዶክስን ለሚሳደቡ ዘፋኞች ያስተላለፈው መልእክት ነው። የአብይ አህመድም ነገር አለ። ትናንትና ሀገረኛው ሚዲያ ላይ ቀርቦ የተናገረው ነገር በርሲሳ ጥሩ ሀሳብ አስተዋል። ከነዛ ውስጥ ሁለቱን ነው። አሁን አንዱ በኋላ ደግሞ አንደኛውን እንመለከታለን። ከማንን ጀምር ካላየችሁኝ ዛሬ 8ኛ ዓመቱን ከሚያከብረው ከአብይ አህመድ እንጀምራለን። የዛሬ 7 ዓመት አካባቢ ላይ ስለ ነዳጅ እንዲህ ብሎ ነበር። አስታውሳችሁ ላለፉት ጥቂት ዓመታት በተለያዩ የሀገሪቱ ከባቢዎች ላይ በድፍድፍ ጋዝና ናቹራል ጋዝና ድፍድፍ ነዳጅ የፍለጋ ስራ ሲያከናውን ቆይቷል። ከጥቂት ሳምንታት በፊት የፖሊጂሲኤል ውጤት በተለይም የናቹራል ጋዝን በሚመለከት አመርቂ ውጤት በመገኘቱ እና ከምስራቅ ኢትዮጵያ የሚወጣው ነዳጅ በቀጥታ በሚዘረጋው የፓይፕላይን ወደ ጅቡቲ ሄዶ ለኤክስፖርት እንዲቀርብ በእኛ በኩል ዝግጅት ጨርሰን ጅቡቲ በነበረን ቆይታ አንዱ ከጅቡቲ መንግስት ጋር ያደረግነው ድርድር እና የተግባባንበት ፓይፕ ዝርጋታ በ2 ዓመት ጊዜ ውስጥ እንዲጠናቀቅና ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው። በመጀመሪያው ዓመት ብቻ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ሊያስገኝ እንደሚችል ይገመታል። አሁን የተገኘውና ፓይፕላይኑ እንዲዘረጋ የተወሰነው የጋዝ ክምችት አጠቃላይ ካለን የጋዝ ክምችት በጣም ጥቂቱ ነው። እዚህ ላይ የተሳካ ስራ ከሰራን ከዛ የተሻለ ፖቴንሻል በዛም አካባቢ ሌሎች አካባቢም እንዳሉ ማረጋገጥ ተችሏል። ከዚያው ተጨማሪ አሁን በነገው ዕለት የመጀመሪያው የሙከራ ስራ የሚከናወነው ድፍድፍ ነዳጅን የሚመለከት ነው። በኢትዮጵያ ለመጀመሪያ ጊዜ የድፍድፍ ነዳጅ የሙከራ እና ውጤቱን የምናይበት ቀን ነገ ነው የሚሆነው። እስካሁን ባለው የቅድመ ጥናት ሙከራዎች ከፍተኛ ፖቴንሻል መኖሩ ተረጋግጧል። ነገ ግን ቁፋሮ ወጥቶ በይፋ የሚታይበት ቀን ስለሆነ ረጅም ጊዜ ይህንን ሲጠብቁ ሲያስቡ ሲሰሩ ለነበሩ ሰዎች ከፍተኛ ደስታ የሚያስገኝለት ነው። ሰላም ጤና። እንግዲህ ይህንን ከተናገረ ነገ ይጀምራል የተባለው ነዳጅ ከተናገረበት 7 ዓመት ሞልቶታል። ሀገራችን ነዳጅ ምርቷን በዚህ ወር ብቻ 3ኛ ጊዜ ምርቷን ሳይሆን ገበያውን 3ኛ ጊዜ ዋጋ ጭማሪ አሳይቷል። ነገር ግን ነገ ጀምሯል የተባለው 2 ዓመት ዘርጋታ ይፈጅበታል የተባለው ነዳጅ 7 ዓመት ሞልቶታል። ወዴት ገባ? የት ሄደ? ክቡር ጠቅላይ ሚኒስትር ባለፈው ሶማሌ ክልል ሄደው ሲያስመርቁ ነበር። ለማን ነው አገልግሎት? የት አለ? መቼ ሶማሌ ክልል ያለው ፕሬዝዳንት ከዛሬ 3 ዓመት 4 ዓመት በፊት እንደተናገሩት ኢትዮጵያ ውስጥ መኖር አይፈልግም። ተገንጥሎ ከሶማሊያ ጋር መኖር ነው የሚፈልገው። ያን ግሬት ሶማሊያ አቀንቃኝ ስለሆነ 3 ዓመት 4 ዓመት ከተናገሩት ይሄን ነገር እዛ ሀገር ላይ ተካፋ ተባለ። የት አለ? የት ነው እየኖረ ያለ? ይሄ ነገር ለማን ነው እየተጠቀመበት ያለው?
ማህበረሰቡ ነዳጅ ሰልፍ እያየን ያለ ነው። የባጃጆ ሰልፍ እያየን ያለ ነው። የተሳቢው ሰልፍ እያየን ያለ ነው። የመኪናው ሰልፍ እያየን ያለ ነው። የታሉ ነዳጆቹ? መቼ የሚጀምሩት? ማህበረሰቡ የሚደሰትበት ኤክስፖርት ይደረጋል የተባለው ገና ሀገር ውስጥ ጥቅም ላይ ሳይውል ኤክስፖርት 1 ቢሊዮን ይገኝ የተባለ ነዳጅ የታለ? ሳሚዳን ገለምጣ። ሰላም ጤና ይስጥልኝ። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምጻውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም አሉ፣ ፕሮቴስታንትም አሉ ኦርቶዶክስም አሉ። so I don't have any problem። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ሙዚቀኛ ከመሆን አንፃር እነዚህ ሰዎች እነዚህ ድምጻውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? ዲኩ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬማ ታይም ዝቅ ጅቡ ሲል ነው እና ብዙ ማውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ ነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ማለት ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል አይደል? ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ ራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢያት ነው። የሱን ያሁን ኦርቶዶክስነት ተከታይ ነኝ። ኦርቶዶክስነት የሚለው ዘፋኝነት ኃጢያት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኛነት ተጠቅሷል። ያው ትላንት እንደተነጋገርነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ብለን ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያን ጥልቁ አሰራር ምናምን ብላ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖችን እንኳን ተተንኮ ስንት የሚያርቁ ስንት የሚያስተካክሉ ሐሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታስተዋውቀው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከው የ20 ምናምን አመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማን ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ ይሰምትን ያርጓል። መሄድ ራሱ እኮ አይጠበቅብህም።
ኢንፋክት ተቀይሬያለሁ ብለህ አናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህ። ተጸጽተህ አይደል የሆነ ነገር ረብሽው አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙ ተማርኩ ምን ይላሉ ሌሎችም ተከትለው እንዲያረጉ ነው። አከታተልማ አየን እኮ ሁሉም ይወጣና ጠልቁ ነው ሲበርድበት ነው። ግን ፕራይም ታይሙ ሲጠፋ ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔ አሁን ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ዘፈን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የሶስት ወር ደሞዝን አይከፍልም። የፊርማ ካለው አይደው ነው ገባ እና ነው አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ ምናየው ስፔሻሊ እኔ ሳያችሁ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው እላለሁ። ዋላ ሁለት ነገሮችን ላንሳ። አንደኛ ነገር እንደሰማችሁት ነው፣ ምንም ግልጽ ነው። ሁለተኛ ነገር ደግሞ ዘፋኞች መንግስተ ሰማያት አይወርሱም የሚለውን ነገር አክሰፕት አድርጎት አየሁትኝና ያሳዝናል፣ ልብ ይሰብራል። በነገራችን ላይ መንግስተ ሰማያት እንደማይገቡ አውቀው መስራት መስፈን በራሱ ከባድ ነው። ከዛ በኋላ ሳይገቡበት አላውቅም። አሁን ለምሳሌ ስርቆት አንዱ ኃጢአት ነው፣ ማማት አንዱ ኃጢአት ነው። ግን እነዚህ ነገሮች ንስሐ የሚገባባቸው ነገሮች ናቸው እንጂ በቃ ሰርቅ ያለሁኝ ስለዚህ ችግር የለውም ብለን የምንተኛባቸው የምንቀመጥባቸው አይደለም። ዝሙት አንዱ ኃጢአት ነው። ስለዚህ ዘሙቻለሁ በቃ ስለዚህ ስራዬ ነው ብዬ አልቀጥልም፣ ንስሐ ልገባበት እችላለሁ። ስለዚህ ዘፋኝነት እንዴት ነው የምታየው? ለመመለስ ሀሳብ አለ ወይ? አንድ ነገር ነው። ግን ለአርቲስቶቹ ኮት እንደ ኮት ለአርቲስቶቹ አስገባ ያስተላልፉ ማለት ግን በጣም ገራሚ ነው። ምን ነበር ሰው የነበሩት? ኮት እንደ ኮት ክርስቲያን እያላችሁ ምን ነበር ታደርጉት የነበረው? ኦርቶዶክስ እያላችሁ ምን ነበር ታደርጉት የነበረው? ጥልቅ ውስጥ እያላችሁ እንዴት ኖራችሁ? እንዴት አስቻላችሁ? እስከዛ እድሜያችሁ ድረስ 30 ዓመት 40 ዓመታችሁ ድረስ እንዴት አስቻላችሁ? በጥልቅ ውስጥ እየኖራችሁ። እኔ ያለሁበት ህይወት ሲኦል የሚከተኝ እንደሆነ እያወቅኩኝ ለምን እቀመጣለሁ? ያለ ህይወት የማልጸድቅበት ከሆነ ከእግዚአብሔር ጋር የማያገናኝ ከክርስቶስ ህብረት ጋር የማይቀላቀልኝ ከሆነ ለምን ቆያለሁ? እኛ መናፍቃን የምንተቻቸው ያ ህይወት ጨለማ ህይወት ነው፣ የምንፍቅና ህይወት ነው። ስለዚህ ከክርስቶስ ጋር ህብረት የላችሁም ብለን ለምንነግራቸው፣ ግን የምኖርበት ህይወት እንደዛ ከሆነና የማውቀው ከሆነ ለምን አልወጣም?
ግን ያውቁታል። ምናልባት እዛ ሲገቡ የሚነገራቸው እኛ ከሰይጣን ሰይጣን እንክዳለን ብለን ዘወትር ጸሎታችን ላይ እንደምናነሳው ሃይማኖቱን ወደ ኦርቶዶክስ ጥምቀት ሲጠመቅ ደግሞ አንድ ሰው ኃጢአትን ሰይጣን እንክዳለሁኝ እንደሚለው ሁሉ ምናልባት እዛ ሲሄዱ ኦርቶዶክስን እክዳለሁ፣ ኦርቶዶክስን እሳደባለሁ የሚያስብላቸው ከሆነ ሜቢ ሊሆን ይችላል፣ አላቅም። ሌላኛው እንግዲህ ወደ ሌብነቶቹ፣ ወደ ዝርፊያዎቹ፣ ወደ ፊንቴክ ልንመጣ ነው። ግን አንድ ወጣት ልጅ ዛሬ አንድ መልእክት አስተላለፈ። ስሙት። ይህን ቪዲዮ ይቅርታ አድርጉልኝና ለአሁንታ በርሲሳና ለታላቁ ኬኮ አርሱልኝ። ምክንያቱም እነሱ ፓወር አላቸው፣ እኔ ፓወር የለኝም። ፓወር የሌለው ሰው ምንም መፍጠር አይችልም። ወንድም ካሊድ ፋውንዴሽን ሌባ ነው፣ የሌቦች መጠራቀሚያም ነው። እስቲ ወንድ የሆናችሁ ለወንድም ለታላቁ ኬኩና ለአሁንታ በርሲሳ ሼር ኮፒ ሊንክ አድርጋችሁ የምታደርሱልኝ ከሆነ ወንድም ካሊድ ሌባ ነው። ህግ አሰረው አይደል? ህግ ጀርባውን ይመርምረው፣ ከመረመረው መጥፎ ነው። ይኸውላችሁ ፊንቴክ ምናምን ተባለ አይደል? ወንድም ካሊድ ፋውንዴሽን 50% ድርሻ ያለው ሰራዊት ፍቅሬ እንደሆነ ስንታችሁ ታውቃላችሁ? አጣቆተም ጀጎል የተመሰረተው እንዴት እንደሆነ ታውቃላችሁ? በወንድም ካሊድና በተስፋዬ አደርጌው ጸብ ምክንያት። ሌላ ነገር መናገር ይችላል፣ ግን ጠብቁ፣ ሁሉም ነገር በጊዜው ነው። አሁን ቀጣይ ወንድም ካሊድና ጀጎል እንዴት እንደተፋቱ አስረዳችኋለሁ። መንሱር እንግዲህ እንደሰማችሁት የእርዳታ ድርጅቶች ብዙ ጊዜ ቼክ መድረግ አለባቸው። ምንም ጥርጥር የለም። ላውንደሪ የሚሰራባቸው በውጭ ዓለም የሚታወቁ ነው። ይሄ ጨረታዎችና እርዳታ ድርጅቶች ላውንደሪ የሚሰራባቸው በሆነ ህጋዊ ባልሆነ መንገድ የሚመጡ ብሮችን ህጋዊ ለማድረግ የሚካሄድባቸው ርቀቶች ናቸው። ኢትዮጵያ ውስጥም ይሄ ነገር እየተደረገ ከሆነ መመርመር ካለበት ይመርመር። ማንንም ድርጅት በራሻ ችግር የለብኝም። እንደውም ወንድማችን እንደውም ሲናገር የነበረው ዛሬ ሙሉ አዳምጫዋለሁ። እግረኛው ሚዲያ ያለውን ሙሉ ከመጀመሪያ ጨርስ ጥሩ ነው ወልጃለሁ። በተለይ ቤተክርስቲያን ላይ ያነሳው ማለት ቀጣይ አቅጣጫ ቤተክርስቲያን ላይ ያሉ አካላትን ማጋለጥ ነው ብሏል። ጥሩ ነው፣ ያጋልጥ፣ ሳየው ነው። ማስረጃ ካለው ችግር የለብኝም ማንም ሰው ቢያጋልጥ። ግን መንሱር ጀማርን እንዴት አድርጎ እንዳናዘዘው የተናገረበት ነገር ግን ለብዙዎች መልዕክት ጥሩ ነው ብዬ ስላሰብኩኝ አመጣሁት። መንሱር በዚህ የሰንዙ ህግ አለች። የሰንዙ ህግ ምቹ የሚሆነው ሌላ ጊዜ ትምህርት ሊሆነው ይችላል። የሰንዙ ህግ ምን ይላል? አርፎ የተቀመጠ ጠላትህን ሄደ ነካካው ነው። ሄደ ነካካው። ስትነካካው ይናደዳል። ሲናደድ ሚዛኑን ያጣል። ሚዛኑን ሲያጣ ማስተዋል ይሳነው። ማስተዋል ሲሳነው ሊወጋ ይመጣል። ሊወጋ ሲመጣ ያንተ ጥንካሬ ወደ ድክመት፣ ድክመትህ ወደ ጥንካሬ ይቀየርበታል። ይህንን ፕሪንሲፕል መንሱር ላይ በትክክል የሰራውበት። ነካካውት፣ ደጋግሜ ነካካውት፣ ጅል ስለሆነ ማለት ነው። ደጋግሜ ስነካካው ተናደደ፣ ሚዛኑን አጣና ተሳደበና የኔን ድክመትና ጥንካሬ አላወቀው። ስለዚህ የኔ ድክመት መልኬ ሆኖ ታየ። ተሳደበና 2.8 ሚሊዮን አካባቢ ይመስለኛል ያለው ፎርወርዱ ላይ ፖስት ሲፖስት ሰዎች አዩትና አሁንታ በርሲሳ ማን ነው ብለው 30,000 ነው በሳምንት ውስጥ ወደኔ የመጡት ፎሎወሮች። ስለዚህ መንሱርን በዚህ ደረጃ ነው የምንተዋወቀው። ሲጀምር የሚናገረውን የማያውቅ ሚዲያ ምን ማለት ነው? ሚዲያ ዶክመንቴሽን ነው። ዛሬ ያወራናቸውን እኔ እናንተ የምናወራቸውን ነገሮች ነገ ማስረጃ ሆነው ይወጣሉ። ስለዚህ የምናናገራቸውን ነገሮች ጥንቃቄ ማድረግ አለብን። አንዳንድ ነገሮች ላይ ለጠቅላይ ሚኒስትሩ ኩላሊቴን ሰጣለሁ፣ ይሄ የስካምሮች እንትን የተለጣፊዎች ነው እንጂ ሲጀምር ጠቅላይ ሚኒስትሩ ኩላሊት አይፈልጉም። እሱ ስጡኝ ቢል አይሰጥም። ሲጀምር ደማቸው ምናምን ይባላል። ጤነኛ የኩላሊት ህመምተኛ ያሉን ጠቅላይ ሚኒስትር ነው ያለን። አስፈላጊነቱ አይገባም። ኩላሊት የሚፈልጉ 1 ሚሊዮን ምናምን በ1 ሚሊዮን ህዝብ ውስጥ የሆነ ደረጃ 2 ሰዎች ኩላሊት የሚፈልጉ ሰዎች ባለበት ሀገር ላይ ጠቅላይ ሚኒስትሩ ላይ ሄዶ መንጠልጠል፣ እሳቸው ላይ ተደግፎ የሆነ ገንዘብ ፍለጋ ነው እንትን የተባለ። ስለዚህ የተቻለኝን ያቅም መንሱርን ከአቅም በታች ነው ሲጀምር። መንሱር ከአቅም በታች ስለሆነ አንድ ትምህርት እንዲማር ፈልጋለሁ። የሚገባውን ትምህርት አስተምሬዋለሁ። ያረኩትን አድርጌዋለሁና ሲያዝ ግን መጀመሪያ እኔ ነበርኩ የደወልኩለት። የተያዘ ልክ ሲገባ ማለት ለሱ አይደለም ለሰንበዲ ደውዬለት አገናኝኛል ስለው
የኔ ብሔርና ኦሮሞ ሆነህ አለ ኦሮሞን ታሳድዳለህ ወይ አለ። አሁን የኔ ብሔር ነው። አሁን ብሔሬ ትዝ አለ። ድሮ መልኬ ነበረ እንትን የሚለው አሁን ብሔሬ ትዝ አለ። ቁርስህን በልተህ ምሳህን የማደግም ብሎ ነበር ከዚህ በፊት። አሁን ባላት ንግግር ከሆነ ቁርሴን በልቼ ምሳዬን የማልደግም ሰው ስለሆን እኔ ደግሞ የሱ ብሔር ስለሆን ቆይ እስቲ ምሳህን እኔ ልቻልህ ነበር መባል ያለበት አይደል? እንደዛ ነበር መባል ያለበት። አሁን ብሔር ውስጥ ለመሸሸግ ሞከረ። ባለፈው እስልምና ውስጥ ሲሽሎኮሎክ ነበረ። መጣና ደግሞ አሁን ብሔር ማምለጫ መንገድ ነች። ኦሮሞ ስለሆን ሰውን አሳስት የሚል ብሔር የለንም። ለራሱ ጥቅም ሲል የሚሮጥባት መንገድ ነች። የኔ ቤተሰቦች ባለፈው እንዳልኩት ዛሬም ድረስ በአንድ አህያና በአንድ በሬ ነው የሚያርሱት። የነሱን ኦሮሞነት ተጠቅሜ ከተማ ገብቼ በእነሱ ስም እንድሰርቅ ፍቃድ ስጠኝ ነው። ስለዚህ በዚህ ደረጃ ምጃጅ አይደለም ሰው አልነበርኩምና ለምን መሰለችን ኦሮምኛውን የሚያወራ ጀስት እዛ ጋር መርማሪዎቹ የኔ ብሔሮች አንድ ናቸው ላይሆኑ ይችላሉ። ስለዚህ ያዝኑልኛል ብሎ ስላሰበ ነው። ጭንቅላቱ የዶሮ ነው። በዛ ነው እንትን ያለኝና ከገባው ይገባዋል። ጥሩ ትምህርት አስተምሬዋለሁ። ጥሩ ተማሪ ከሆነ ለወደፊቱ ሜቢ መንግስት የሚለቀው ከሆነ የኔ ጉዳይ አይደለም። በአሁኑ ያለው ስራ መንግስት የሚለቀው ከሆነ ጥሩ ተማሪ ሰቃይ ተማሪ ሆኖ ይወጣል ብዬ ተስፋ አደርጋለሁ። ካነሳህልኝ እዛው እኔ እንኳን ላልፈው ነበረ። መንሱር ተይዞ ወደ እስር ሲገባ እዛው እስር ቤት እንግዲህ እየተያዘ በቁጥጥር ስር እየዋለ አናግረው እንደነበር አሁን ስለነገርከኝ አብዛኞቹ ታሳሪ አርቲስቶቹም እዛ እየገቡ ባለበት ሰዓት እያንዳንዳቸው ከሌጋ አሁን ተያዘ ከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁኝ። አንዱም ቅሬታቸው እንዴ አሳሪያችን አሁን ተበርሲሳ ነው እንዴ እስኪሉ ድረስ ያደረሰው አንዱ ይሄ ነው እና ገርሞኝ ነው። አንተ በውስጤ የነበረ ፈርቼው ላልፈው ስለ አነሳኸው አንተ ስጀምር እኮ ምርመራ ውስጥ ያለሁበት ብያለሁ። አባል ነኝ ብያለሁ። ስለዚህ እኔ ነኝ ለሰው መንገር ያለብኝ እንጂ መች እንደሚያዙ መች እንትን እንደሚሉ አውቀዋለሁ። ስለዚህ ምንም ነገር አንተ በጣም ብዙ ያው እንዲሁ ኢንተርቪው እንደምሰራህ ምናምን ለሰው አልተናገርኩም፣ ግን የሚገርም መረጃዎችን እያልኩ እንዲሳደርግ በግራም በቀኝም ያሉ ሰዎች የሰው መውደቅ መከፋት የሚያስደስተው በቃ ሁሉ ጊዜ ፎልት ፋይንደር ምንድነው እንደዚህ ከምን መሰራት ነው ሲሉ ሰማለሁ። አንተ ደግሞ መታሰራቸው እነዚህ ታዋቂ ሰዎች አንድም ቀን የሚሆን ሁለት ቀን ከቤተሰብ ከሚወዷቸው ከልጅ ከሚስቶቻቸው መለየት አለ። ይሄን አንስቼልህ እንኳን ደስ ነው ያለህ። ልብህ እንዴት ነው? የነዛ ሰዎች አስተያየትና ያንተ እዚህ ቦታ ተገናኝቶብኝ ነው። አሁን ወንጀልና ክፋት ይለያያል። ወንጀል እኔ ክርስቶስ ልብና ኩላሊትን የምመረምር አምላክ ነኝ እያለኝ የቤተ ክርስቲያንን ቃልቃም ማነሳሱ አይደለም። ኦሬዲ ልቤ ምን እንደሚያስብ ኩላሊቴ ምን እንደሚሰራ ክርስቶስ ያውቃል። በዚህ ፕሪንሲፕል ነው የሚሄድ። ሌባ ግን ሊታዘንለት በምን አግባብ ነው የሚገባው? እስቲ ንገር። ምክንያቱም ልንገር ተክሌ አንድ ሌባ ስትል ገና እነዚህ ሰዎች በጊዜ ቀጠሮ ነው ያሉት። ስለወርዱ አሁን ኦሬዲ ሌባ ማለት ያለበት በእርግጣው ትክክል ነው። ህግ አካል ነው እንትን የሚለው እነሱን ሳይሆን ኦሬዲ የተበየነባቸው ኦሬዲ ፍርድ ቤት ያሉ ሌቦች በምን አይነት አግባብ ነው ሊታዘንላቸው የሚገባው? ምክንያቱም እነሱ 4-5 ሊሆኑ ይችላሉ። ከኋላቸው 1400 ሰዎች አሉ። 1400 አባወራዎች የራሳቸው ሚስቶች አላቸው፣ የራሳቸው ልጆች አላቸው፣ የሚያስተዳድሯቸው ልጆች አላቸው። እንቀጥላለን ቀሪውን ክፍል። በነገራችን ላይ ጥሩ ጥያቄዎች ተነስተዋል። በእርግጥም ደግሞ ጥሩ ሀሳብም አንስተዋል። አዎንታ ከመንግስት ጋር አብረን እየሰራን ነው፣ ተነጋግረን ነው እየሰራ ያለ ነው። መረጃ እያቀበልኩኝ ያለሁት እኔ መረጃዎችን እያጣራሁኝ ነው። ስለዚህ ደግሞ በተለይ ደግሞ አቴንሽን ሰጥቶ መንግስት እንዲካተል ያደረኩት እኔ ብሏል። ጥሩ ነው። ሌብለት መቼም ቢሆን መች የምናበረታታ ጉዳይ አይደለም። ሲሆን ሰው ሰርቶ መብላት ነው ያለበት እንጂ ብርታት አይደለም። ታዲያ ይህን ነገር ለማክሸፍ ወደ 20 ሚሊዮን ብር አካባቢ ሙስና ሊሰጡት ታስበው ነበር። እስቲ በኋላ እሱን ደግሞ እንመለከተዋለን። ይህን ይመስል ነበር። ቸር ቆዩ።